እንዴት ነህ ቴዲ? አሎ እግዚአብሔር ይመስገን ሁሉ ሰላም ነው እግዚአብሔር ይመስገን። ቲክቶክ ላይ አያናን አስገባና አውራ ይሉኛል። ምን አልከኝ? ላክልኝ በትላንትና የፒዲኤፍ ያልከኝ የኦነግን ማኒፌስቶ ነው። እንትን ኢትዮጵያዊ የሚባል የኦሮሞ ድርጅት የለም በኢትዮጵያዊነት ላይ የሚያጠነጥን ስላሉ የኦኤፍሲ የነጃዋር ናይን መረራ ጉዲናን ማኒፌስቶ ልክላለሁ ብዬ ነበር አላኩም። እስቲ ታየዋለህ። ኢትዮጵያ ላይ ነው ሙሉ ትኩረቱ። ኦኬ በጣም አሪፍ። ፒፒም እንደዛው ስለሱ ማወራ ፒፒም ያው ኢትዮጵያ ነው የሚለው ህብረ ብሔራዊ ነው። ያው የኢትዮጵያ ነው እሱ ግን የኦሮሞ ስላልሆነ ያኛውን ቢያንስ ብልክልህ ኢትዮጵያውያን ድርጅቶች ኢቭን ኦነግ ራሱ የሚባለው ባይዘ ከ1974 ማኒፌስቶ ጀምሮ ብታየው ኦነግ ኦሮሞ ላይ ኦፍ ኮርስ ስሙም የሚጀምረው በኦ ነውና የኦሮሞ ድርጅት ነው። ግን ኢትዮጵያን ሙሉ በሙሉ ስለመገንጠል እንደሚያወራ ኢቭን ከኦሮሞ ውስጥ ራሱ የማያውቁ ሰዎች አሉ። ትክክለኛው ማኒፌስቶ ስለመገንጠል ሙሉ በሙሉ ትኩረት ይዞ የሚንቀሳቀስ ድርጅት አድርገው የሚናገሩ አሉና እንደዛ አይደለም። ሰልፍ ዲተርሚኔሽን ነው። የኦሮሞ ህዝብ ይምረጥ ከኢትዮጵያ ጋር ያለውን መስተጋብር ይምረጥ የሚል ነው እንጂ መገንጠል ይዞ አይንቀሳቀስም። ኢቭን ኦነግ ራሱ ማለት ነው። ሶ እሱ ነው ልቁን አየው ምልህ የእንትን የኤርትራ ኢንፎርሜሽን ሚኒስተር ያወጣውን ዛሬ ጠዋት አይተዋል ወይ? አላየውም፣ ስራ ቦታ ነበርኩኝ። ዜናውን አላየውም፣ ግን እዚህ ልከውልኛል በውስጥ መስመር። አይመልስም። ከመለሰ እኔ ቁጭ ብዬ የሆነ ነገር ማድረግ ብሏል። ቁጭ ብዬ ሻናለሁ አለኛ። አዎ ግን ባይዘው ነምበር 2 የምትሄድ ከሆነ እኮ ግዴታ ነው ቁጭ ብለህ ነው። ስለዚህ ለዛ ይሆናል እንደዛ ያለ the fact of the matter is ያው እነሱ ትኩረታቸው የነበረው የነሱ የህዝቡ ሪአክሽን ላይ ነው። ብዙ ጊዜ ፖለቲካ ውስጥ ህዝባቸው ስለማይገባ የሰው ሪአክሽን ብዙዎቻችሁ ሪአክት እንዳደረጋችሁ አይተናል እና በዚህ ብዙ አትረበሹ፣ በዛ አሊ ውስጥ አንገባም ያለውን ምንድነው ቦዝ ሪል ኤንድ አሱምድ የሚል ነገር አለ። በጣም ኪ የሆነ ሲጀምር የውሃ እንትን በሚመለከት ቦዝ ሪል ኤንድ አሱምድ አይዲያዎች ይላልና ሪል የሆነ ነገር አለ፣ አሱምድ የሆነ ነገር አለ። አሱምድ የሆነው ህዝቡ ጦርነት ምናምን የሚለው አሱምድ ነው። ሪል የሆነው ደግሞ በትክክለኛው የኢትዮጵያ መንግስት ያነሳው ጥያቄ ማለት ነውና ሪሉም አሱምዱም ላይ ተመስርቶ ብዙ ሰዎች ትንሽ ተረብሸው ነው ያሉትና አትረበሹ፣ የኤርትራ መንግስት በዚህ አሊ ውስጥ አይገባም፣ በዚህ ፕላትፎርም ላይ አይገባም። እውነቱን ነው ደግሞ መንግስት እዛ ፕላትፎርም ላይ አይገባም። ገባ? ይሄ የኢትዮጵያ ውስጣዊ ነገር ነው። ሚዲያ ላይ የሚደረገው ጫጫታው የነሱ ፕላትፎርም አይደለም። እነሱ ፕላትፎርሙ ላይ የሚገቡት በቀጥታ የኢትዮጵያ መንግስት ዲፕሎማቲክሊ ይሄንን እንፈልጋለን ብለው ሲያቀርብ ያኔ ዳስ ሪል የመንግስት ፕላትፎርምና ትክክለኛ ምላሽ ነው የሰጠው። አንዳንድ ተንታኞች ትንሽ ጠመም አድርገው ተረድተውታል። because of provoked የሚለውን ቃል አይተው do not get provoked የሚለው so provoked ካለ provocative ነው እያለ ነው ብለዋል። ግን እያለ ያለው ሰዎች provoked ሆነዋል፣ ስለዚህ provoked አትሆኑ ነው እያለ ያለው። ምንም ሪል ኔጌቲቭ ነገር የለውም። ብዙዎቹ ደግሞ እንደውም አላዩትም ኢንፎርሜሽኑን። እንግዲህ አሁን እዚህ ላይ ካሉ አይተው ዜና ይሰሩበታል ብለን ተስፋ እናደርጋለን። ቦይኮት ያደረጉ ኦኬ እኔ መጨረሻ ላይ የገባኝ ሌሎች የነገሮችን ሰፋ አድርገው የሚያዩ የኤርትራ ልጆች አውርተው የነበረ በውስጥም እንደዚሁ ተደዋውለን ያወራኋቸው ልጆች ነበሩና እኔ ለልጁ የመለስኩለት ምላሽ አለ። ልጁ የተናገረው ንግግር የተወሰኑትን ትንሽ ፊታቸውን ጎምዘዝ አድርጓል። ምክንያቱም አገራዊ ጉዳይን በሚመለከት የኤርትራ መንግስት መግለጫ አይሰጥም። እኛን እንደ ህዝብ ቃል በቃል እንደዛ ያለው እኛን እንደ ህዝብ ምላሽ ምንሰጠው ይሄ የነበረና ያለ አሰራር ነው። ስለዚህ ቁጭ ብዬ ሸናለሁ። የኤርትራ መንግስት መግለጫ አይሰጥም ሲል አገር ደግሞ የሚተዳደረው ውክልና ባላቸው ሰዎች ነው። የወከልከው ሰው እያለ ምንም እንኳን ምርጫ ተደርጎ በአገር እንደ ሀገር መከበር አለባቸው። ራሱን የቻለ መዋቅር ያለው ስርዓት ስለሆነ የሚሰጡት ምላሽ ይኖራል። ለወትሮው ለአዘቦት ጊዜ በእያንዳንዱ ነገሮች ትዊተር ላይም የሚጽፉ ሰዎች አሉባቸው። የቀጠናውን ጉዳይ ስለሆነ የሆነ ስላለውና ማድረግ ስለሚፈልጉት ነገር ሁሉ ጊዜ መግለጫ ይሰጣሉ።
ትክክለኛው አሰራር ያ ነውና ነገር ግን ምንድነው ብዙ አይነት ኢንተረስቶች አሉ። አሁን ያለውን የኤርትራ መንግስት ማይደግፉ ኃይሎች አሉ፣ የሚደግፉ ኃይሎች አሉ። ስለዚህ ምናልባትም እኔ ስለማላቅ ልጁ ከየትኛው ግሩፕ እንደሆነ ስለማላቅ ትንሽ እሱ መጠየቅ የነበሩብኝ ጥያቄዎች ነበሩ። አሁን ያለውን የኤርትራ መንግስት ደግፋለህ ወይስ አትደግፍም? ከሚደግፉት ነው። ዮናስ ቤት ሁለት ነበሩ። አንድ የማይደግፍ ነበረ ከብርጌድ ማህመዶ ሰፖርት ከሚያደርግ አንድ ነበረ፣ አንድም ደግሞ የማይደግፍ ነበር። ሁለቱም ኢኳሊ አጂቴትድ ነበሩ። አንተም ትላንት እንዳነሳው አንዳንድ ሰዎች ከፖለቲካ ክህሎትም እጥረት ስሜት ከዚህ ጉዳይ ጋር አቀላቅለው የሚናገሩ አሉ ከኛም ሳይድ እና እነሱ ሰዎችን በቀላሉ ኢሪቴት ያደርጋሉ፣ አጂቴት ያደርጋሉ። ሚዲያ ላይ፣ ሌሎች ቦታዎች ላይ፣ ዩቲዩብም ላይ ምንም ላይ ለዛ የሚያደርጉ አንዳንዱ አውቆ ይሄ ቢፋፋምልኝ ይሄ ነገር ቢነሳ የኤርትራን መንግስት ለመገልበጥ የምናስበውን በቀላሉ እናሳካለን፣ ወይም የኢትዮጵያ መንግስት ለመገልበጥ የምናስበውን በቀላሉ እናሳካለን እነሱ ቢገጥሙ ብሎ ሸርቦ እዛ ውስጥ የሚገባ አለ። ሌላው ደግሞ በየዋህነትና በተቆርቋሪነት ዝም ብሎ ድሮም ድንበር የዚህ ነው ምናምን ይሄ ደርግ ዘመን የነበረ ፉከራ እስካሁን ያለቀቁ ሰዎች የሚናገሩት አለና ትክክለኛውን ነገር ግን እያሳዩ ነው። በኤርትራ በኩል ያለው ቪው ኦፍ ኮርስ ከምትረዳው አንዳንድ ነገር ይገባሃል እንደው ከመቆየት ይሄ ነገር ኦሬዲ ከስር የተነጋገሩት ነገር ነው። ከሁለት ነገር አንዱ ነው የሚሆነው። አንዱ ተነጋግረው እነሱ ኦሬዲ የሚያስቡትና ትክክለኛ ነው የሚሉት ነገር ኖሮ ከውስጥ ሌላ ጫና እነኚህ ሰዎች ተመሳጥረው ሄደው ትግራይም ላይ እንደዚህ ያደረጉ ሳያማክሩ አሁንም እንደዚህ ተመሳጥረው የሁለት ሰዎች ኮሊዥን እንዳይመስል ናሽናል ሴንስ እንዲኖረው ከህዝብ እንዲመጣ ከግራስሩት የመስራት ነገር ነው። ቢልድ የማድረግ ኦሬዲ ምንም የምትፈልገውን ነገር ካወቀ በኋላ በኤክዜክቲቭ ደረጃ ከስር ቢልድ ታደርጋለህ፣ ኮንስቲቲዩንሲ ጆይንን እንዲያደርግ ማለት ነው። ሁለተኛው ደግሞ ተነጋግረው መግባባት አቅቷቸው የፍላጎት እጥረት ኖሮ ፕሬሸር ለመጨመር የሚያደርጉት ነው። ቢኮዝ ኤሪትሪያ ውስጥ ትልቁ በጦር በመሳሪያ የሚታገል ብዙ የለም። ኤሪትሪያና በመሳሪያ ለመታገል ይሞክሩ የነበሩ ከኤሪትሪያ አፋር በኩል የነበሩ ድርጅቶች አሉ። በተለይ አሁን ይሄ ጦርነቱ የትግራዩ ጦርነት ከመምጣቱ በፊት አብይ ሄዶ ከነሱ ጋር ከተስማማ በኋላ ያጠፋው ዝም ያስባለው አካል አለ። ይሄ ፕሮክሲ ዋር የሚባለው ማለት ነው። እነኛም ኦነግን ግንቦት ሰባት ሌሎች ሰዎችን እዛ የማሰልጠን ሰፖርት የማድረግ ነገር ይሰራሉ። እነኚህም ደግሞ በተለይ በኢህአዴግ ጊዜ ከዚህ ታሰለጥናለህ ምን ትላለህ የፕሮክሲ ዋር ታደርጋለህ ማለት ነው። የራሱን ሰው ታዋጋለህ። ወደ ፕሮክሲ ዋር ለመመለስ ስለሚፈልጉ ነው ምናምን የሚሉ ሰዎች አሉ። ግን እኔም ማስበው ትክክለኛው አካሄድ እነኚህ ሰዎች አብረው መስራት የሚፈልጉ ናቸው። ግን ደግሞ ኢንተርናል ፕሬሸር አለባቸው እና ኢንተርናል ፕሬሸሩን አሁን ዝም ብሎ ሄዶ ጥብቅ ካለ ኢሳያስ ከአብይ ጋር ከውስጥ በኩል ሌሎች ኢሳያስን በጣም የሚጠሉ ከኤርትራ መንግስት ጋር ችግር ያለባቸው ኃይሎች ጋር ኦሬዲ ቢልድ ያደረጋቸውን ዲፕሎማቲክ ነገሮች ኢንተርናል ዲፕሎማሲው ላይ አፌክት ያደርጋል። እሱም እንደዛው ኢሳያስን በዛ በኩል አሉትና ያንን ነገር አላልተህ ለመሄድ ከስር ታስነሳዋለህ። ከኢትዮጵያ በኩል ይነሳል፣ ጥያቄው ይመጣል፣ ከዛ አየር ይመታዋል ማለት ነው። እንደ ኦፕን ይነገራል፣ ሌሎች ይገቡበታል፣ አማካሪዎች ኢጋድ ምናምን፣ ከዛ ሶሉሽን ላይ ትደርሳለህ። ኤርትራ ተጠቃሚ ትሆናለች። አት ዘ ኤንድ ያለምንም ጥያቄ ተጠቃሚ ይሆናል። አሁን የብዙዎቹ ላይ ግራ መጋባት የፈጠረው የማስበው እስኪ ምናልባት አንተ ነው የምትነግረኝ። ለምሳሌ አሁን ባለንበት ሁኔታ ከትግራዩ ጦርነት በኋላ ቀጥታ ወደ አማራ ክልል ነው የተካሄደው። ጦርነት ውስጥ ነው ያለው መንግስት እየተዋጋ ነው ያለው። ትጥቅ የማስፈታት ዘመቻ በሚል የተጀመረ ጦርነት እስካሁን እንዳልቆመ ነው። ይሄ በሆነበት ሁኔታ ላይ የጠቅላይ ሚኒስትሩ በባህር በር ዙሪያ ላይ መግለጫ መስጠት አንተ በግልህ እንዴት ነው ያየኸው? ብዙ ሰዎች ሁሉም እንግዲህ የሚነገሩ አረፍተ ነገሮችን እንደሚመቻቸው ነው የሚወስዱት። ለምን በዚህ ወሰዳችሁ፣ ለምን በዛ አልወሰዳችሁም የሚባል ነገር የለም በፖለቲካ ውስጥ። 4 እና 5 ቦታ ላይ መበላለጥ ካለብህ በላልተ ነው የምታወራው። የፖለቲካችን የባህሪው እና
ጠቅላይ ሚኒስትሩ በዚህ ሰዓት ይሄን መግለጫ ሲናገሩ አሁን ፕሬዘንት ያደረኩበት መንገድ አለ፣ ጊዜው አለ። አንተ እንዴት ነው የታዘብከው? በጣም ሻርፕ የሆነ ፖለቲካል ዲሲዥን ነው። በተለይ ጊዜው ታይሚንጉ ብዙ ሰዎች እንደ ምን ሆኖ ነው ጊዜው አይደለም ይሄ ሲባል ምናምን አይደለም ባይዘው አንዳንድ ጊዜ ዩኒፋይንግ ፋክተር የሚባሉ ነገሮች አሉ። የዛሬ 2 ወር 3 ወር አካባቢ በአማራ ክልል ውስጥ ዩኒፋይንግ ፋክተር ፋኖ ነበር። ሰው ሁሉ ኦሬዲ ቢኮዝ እኛ ሀገር ብዞት አለበት ከ120 ሚሊዮን 110 ሚሊዮኑ በትንሹ ዛሬ ቪዛ ቢሰጠው መውጣት የሚፈልግ ነው ከሀገሩ። ከኑሮ የተነሳ ከኦፖርቹኒቲ እጥረት የተነሳ ከተለያዩ ነገሮቻችን የተነሳ ለማሀገር እያለን ብዙ ነገር እያለን አምልጥ የሚል ነገር ነው ያለው። ሰው እኮ ቪዛ ሲመታለት ዲቪ ሲወጣለት እኮ አልቅሶ ድግስ የሚደግስበት ሀገር ነው ከሀገሩ ለመሰደድ በከፍተኛ ሴሌብሬሽን። ስለዚህ ያ ሁሉ ብሶት ተከማችቶ ሰዎች በመንግስት ላይ ጫና የሚያደርግላቸው የነሱን ድምጽ የሚያሰማ ይመስላቸው አካል ሲመጣ እዛ ላይ ዩኒፋይ ያደርጋሉ። አሁን በቅርብ ጊዜ በተደረገው ዘመቻ ይሄ ዘ 3 ስፕራንግ የሚባለው በሶስት ደረጃ ያለው እንደ ሰርግ ኬክ ነው። ባለ 3 ስፕራንግ የሆነውን በፖለቲካ በጦር ኃይል ከዛ በኋላ በፕሮፓጋንዳ የሚሰራውን ስራ 4 ቦታ ከፍሎት የአማራን ክልል 4 ዩኒት አድርጎት ነው መስራት የጀመረው። በጦር የሚያደርገውን እያደረገ አሁን ህዝቦችን በማነጋገር ፖለቲካ መስራት ፕሮፓጋንዳ መስራት ነገር በከፍተኛ ደረጃ እየሰራ ነው። አላልቶታል ቤዙ በከፍተኛ ደረጃ አውርቶ ሰዎችን ምን ብሎ አላልቶታል። ዝም ብለህ አላልተህ መተው አትችልም። ተመልሶ ይጠነከራል። እንዳቀለጥከው ነገር ነው። ልክ ብረት እንደሚቀጠቅጥ ሰው አግለኸው መንቀሳቀስ መቀየር ቅርጹን መቀየር የሚችልበት ቦታ ላይ ስትራይክ ማድረግ አለበት። በምን ስትራይክ ልታደርገው ትችላለህ? ፋይናንሻሊ በጣም ሰፖርት የሚያደርግህ ነገር ቢኖር ከፍተኛ የዶላር ገቢ ቢኖር ትልልቅ ፕሮጀክቶችን አምጥተህ ለወጣቱ ስራ ፈጥረህ ኢኮኖሚውን ስፓይክ አፕ አድርገህ እዛ አካባቢ ላይ ሰው አረባካ አትረብሹ የሚልበት ቦታ ላይ ታስገባዋለህ። የለም እጅ ላይ አሁን እሱ። ሌላኛው ምንድነው ዩኒፋይንግ ሴንትራላይዚንግ የሆነ ከበፊት ያለ ሴንቲመንቱ ኢትዮጵያዊነት የሚለውን ሴንቲመንት የሚያነሳሳ ነገር ታመጣለታለህ ማለት ነው። ይሄ ነው። ሌላኛው ደግሞ ኦሬዲ ምስል ለመሳል እየተሞከረ ነው በኢንተርናሽናል ኮሚኒቲ በዲያስፖራው ሀገር ውስጥ ባለው ሰው መንግስት ሼኪ ግራውንድ ላይ እንዳለና አቴንሽኑ ሙሉ እዚህ ችግር ላይ እንዳለ ለማስመሰል የሚሳል ስዕል አለ። አንተ እሱን ነገር ትላንት ያልኩህ እንደዛ ኤክስ ገርልፍሬንድ ማለት ነው ኮምፕሊትሊ ኢግኖር አድርገህ እንደውም ከዛ የበለጠ ትልቅ ባይት ስትወስድ ያንን ሲኔሪዮ ያንን ስዕል ያፈርሰዋል ማለት ነው። ሌሎችም እንግዲህ 2-3 አሁን እዚህ መጥቀስ የማልፈልጋቸው ሌሎች ሪል ሊሆኑ የሚችሉ ነገሮች አሉ። ሰው ከውጪ ለሚያየው ሌይማን የሚባል አለ አይደል? ባለሙያ ላልሆነው ሰው ስታየው አረ እብደት ነው የሚመስለው። ከውስጥ ለምታየው ሰው ግን this is perfect timing ነው meticulous የሆነ ታይሚንግ ነው። እንደ ደግሞ ዳሜጅ አያደርስ because ኢሳያስ already informed የሆነ ነገር ነው። ዳሜጅ ኮንትሮሉ የሚሰራው በፐብሊክ ኦፒኒየን። አሁን የተጻፈው ነገር ላምብብል በጣም አጭር ስለሆነች discourses both actual and presumed on water access to the sea and related topics floated in the recent times are numerous and excessive indeed. The affair has perplexed all concerned observers. In the event, the government of Eritrea repeatedly reiterates that it will not as ever be drawn into such alleys and platforms. The government of Eritrea further urges all concerned not to be provoked by these events. እና ያለ ያለው አንደኛ both actual and presumed actual ነገር አለ presumed የሆነው ነገር አለ ተጋን ነው የሚወራው ነገር access to the sea ላይ ያለው ነገር related topic float ይደረጋሉ numerous ናቸው excessive ናቸው because ብዙ አይነት ነገር ነው numerous የተለያየ ነገር ነው የሚባለው ከፍተኛ ነገር የተጋነነ ነገር ነው excessive ነው የሚናገረው ታፌር ይሄ ነገር perplex ያደረጋቸው concerned observers አሉ። ስለዚህ የኤርትራ መንግስት የሚለን ሪትሬት የሚያደርገው ደግሞ የሚናገረው reiteration is not አሁን ዛሬ አዲስ እየተናገርኩ አይደለም እያለ ነው ያለው ከዚህ በፊትም ብያለሁ the government of Eritrea reiterates በዚህ አይነት ነገር ውስጥ ድሮን አይሆንም meaning ይሄ በጣም የበዛ ብዙ አይነት ወሬ ጫጫታ ያለበት ሊሸጡ ነው ሊገዙ ነው ሊወሩ ነው ምናምን የሚለው ውስጥ ኤሪትሪያ መንግስት አይገባም እንደ መንግስት። ስለዚህ ትክክለኛ ቬኑ ለሱ ፕላትፎርም ሲፈጠር በዛ ፕላትፎርም ነው የሚነጋገረው ማለት ነው። ሶ ተረጋጉ concerns not to be provoked by these events በእነዚህ ፕሮቮክድ አትሆኑ ተረጋጉ ብሎ ህዝቡን እያረጋጋ ሶ አለው ማለት ነው። ፕሪቪድ ነው ሪትሬት ነው እያደረገ ያለው ግራውንድ አለ ማለት ነው። ስለዚህ ስታነሳው ለሚያየው ሰው ጦርነት የጎሰምክ ሊመስለው ይችላል which means
ይሄ ሀገር ውስጥ ያለው ነገር ብዙም አልረበሸህም። አንተ እንደውም ሌላ ነገር ችግር እየፈጠርክ ነው። ጊዜና ጉልበት አንዴ አኪላ ካለ አንዳንድ ቁጥር ጻፍ በሉት 40 ደቂቃ 40 ደቂቃ እንቆያለን። ከመጣ ካላየሁት ምናልባት ንገሩኝ፣ ካየሁም ንገሩኝ አንተ። እሺ ጥሩ ነበር ቢኖር እና ወይ ታሳም ካለ ካሜራ ባያበራም ችግር የለውም እኛው ስለሆነን ዩሪ ራሱ ኦኬ ችግር የለውም። ዩሪም ካለ ይምጣ። ይሄ መደበኛው ፕሮግራም ነበረን። ኦኬ ዩሪም ካለ ይምጣ፣ ችግር የለውም። ኦኬ ትንሽ ጉንፋን ነገር እያሰቃየው ነበር፣ ለዛ ነው ያልነበረው እንጂ ትላንት ሌላ ፕሮግራም ነበረን ከሱ ጋር እና እሱ ጎበዝ ነው። የዛሬ 2 ወር አካባቢ ዩሪ ስለዚህ ጉዳይ ኮርስ ለራሱ ፖለቲካ እንዲሆን አድርጎ ስለዚህ ጉዳይ የተናገረው ነገር አለና እሷ ላይ አውጋው ነበር። ጥሩ ነው። እና አሁን ይሄ ነው ያለው ግራውንድ። ለሚያየው ሰው መንግስት አቴንሽን እና አቅም ተርፎት እንደውም ሌላ ሴንሲቲቭ የሆነ ነገር የሚያነሳበት ቦታ ላይ ነው ያለው። እዚህ ጋር ያለው ንክሻ ምንም እየጎዳው እንዳልሆነ ትክክለኛ ኢሜጅ ሳይነግርህ ነገረህ ማለት ነው። ፓሲቭሊ is making known። ከዛም ባለፈ ደግሞ ሌሎች ኃይሎችን ሌሎች ችግር የሚፈጥሩ ኃይሎችን አትቤይ የምታደርግበት ከውስጥ ይሄ የሰው ሰፖርት የምታጠፋበት because ይሄ የኢትዮጵያ ጉዳይ ነው፣ የሀገር ጉዳይ ነው፣ በጣም አስፈላጊ ከባድ ጉዳይ ነውና የሰው ልብ የሚከፍል ነገርም ስለሆነ የሚስብም ነገር ስለሆነ በጣም ደስ የሚል ነገር ነው። ስለ ሀገር ሐሳብ ስለ ሀገር ወደ በጣም ወሳኝ የሆነ ነገር ላይ ስትነጋገር መንግስትን የማጥቃት አፒታይት ይወርዳል። ሌላኛው ቢቻል ኖሮ ኢኮኖሚ ነው። ኢኮኖሚ ላይ እንግዲህ እንደሚያደርጉ አላውቅም። በደንብ ቢሰሩና እንደዛ አይነት ከውጭ አረቦችን ምንም ማስተባብረው ትልልቅ ነገሮችን ትልልቅ ኢንዱስትሪዎችን ኤክስፓንድ ማድረግ የሰው መቅጠር ነገር ቢጀመር እነኚህ ሁለቱ የሰው ሰፖርቱን ወደ ታች ያወርደዋል ማለት ነው ከውጭ ከውስጥም። አይዲያል ታይሙ በጣም አይዲያል ነው። ኦኬ እኔ ስለሆነ ለመናገር ያው በቅርበት የሚያውቁ ጓደኞቼ በዚህ ጉዳይ ላይ በየጊዜው ስለምናወራ አንዳንዴ በኢትዮጵያ ፖለቲካ ላይ ሃይፖቴሲስ ታስቀምጣለህ፣ መላምቶች ታስቀምጣለህ። መላምቶችን የምታስቀምጠው ዝም ብለህ እንደው ካረጋ ወርደ ሳይሆን ከሚሆነው ነገር በመነሳት ከፓርቲዎች ባህሪ በመነሳት ሊሆን ይችላል፣ ከሊደር ሆኖ ከሚመርጡ ሰዎች ከሚናገሯቸው ንግግሮች ሊሆን ይችላል እና ከዛ በመነሳት እንዲሁ ስናገጣጥማቸው የነበሩ በግሌ ስናገራቸው ሶሻል ሚዲያ ላይ ስጽፋቸው የነበሩ ነገሮች አሉ፣ የሚያውቁ ሰዎች ያውቃሉና ይሄ አሁን ያለንበት ሁኔታ ኤግዛክት ሴም በቃ እኔ ስለው የነበረው ነገር ነው በግሌ። ነገር ግን አሁን እሱን ልተውና አሁን ወዳለው ሁኔታ ላይ ልምጣ። እንደምታውቀው እኔ ከአማራ በኩል የሚያሉ ወገኖቻችን ወይም ደግሞ ከአማራ በኩል የሚያሉ ፖለቲከኞች ፖለቲካውን ለነሱ በሚመቻቸው መንገድ ለምን ወሰዱት ልላቸው አልችልም። ምክንያቱም የሚጠቅማቸውና የሚጎዳቸው የሚያውቁት እነሱ ናቸው። ያዋጣናል፣ ያሻግረናል፣ በዚህ ሁኔታ ላይ ፖለቲካችንን መገንባት እንችላለን ብለው እስካመኑ ድረስ የመውሰድ መብታቸው የተጠበቀ ነው። እኔ ግን ጠቅላይ ሚኒስትሩ በተናገሩት ንግግር ላይ አንዳንድ ጊዜ የምንጠቀማቸው አረፍተ ነገራችንን ለመገንባት የምንጠቀማቸው ቃላቶች ፕሮቮክ ሊያደርጉ ይችላሉ ሌላ ሰው ሌላ ወገኖችን። ለምሳሌ ከአያና ጋር በሰላማዊ መንገድ እወያያለሁ፣ በሰላማዊ መንገድ ባልወያይም ከሆነ ኢትስ ኦኬ ንግግር ብጠቀም ፊት ለፊት ላይ የሚታየው ንግግር የሰላም ንግግር ሊመስል ይችላል። ግን ደግሞ የሰላም ንግግሩ ኦፕሽናል ነው። ካልሰራ ሌላ መንገድ አለ የሚል ሜሴጅ ሊያስተላልፍ ይችላል እና ምናልባት ከንግግራቸው ጠቅላይ ሚኒስትሩ እንደዚህ አይነት ንግግር እንደዚህ አይነት ቃላቶችን ተጠቅሞ ሊሆን ይችላል ብለህ ታስባለህ። ሁለተኛ ሶሻል ሚዲያ ላይ የሚነገሩ ንግሮችን የኤርትራ ወገኖች ሰምተው ለምን ተናደዳችሁላቸው አልችልም። እኔም አለፍ ስል የምሰማቸው ነገሮች በጣም ያስደነግጣሉ። በተለይ ከእናንተው ከኦሮሞ ፖለቲከኞች አብራችሁ አንድ ገስት ላይ ሆናችሁ ከምታወቁ ሰዎች በተናጠል እንግዲህ የግለሰብ አስተያየት ነው የሚሉት ተናጠል የሚናገሯቸው ንግሮች ለሰሚም ቢሆን የሚያስደነግጥ ነገር ነው። ገባ በግድም ቢሆን እንወስዳለን ምንም አባታችሁ አታመጡም አይነት ንግግሮች አሉና እነዚህ ነገሮች
ምናልባት ኢቭን የኤርትራ መንግስት እንኳን አስቀድሞ የተስማማበት ጉዳይ በጋራ ለመበልጸግ በጋራ ለመስራት ያሰበበት ጉዳይ ቢሆንም እንዴ ይሄ ነገር ምንድነው ብሎ ቆም ብሎ እንዲያስብ የሚያደርገው አይደለም። አዎ ግን የኤርትራ መንግስት ላይ አይተን በማናውቀው ደረጃ ባለፈው አመት ውስጥ ከፍተኛ የፖለቲካ ጫና እያየን ነው። በውጪ ኢቨንቶቻቸውን ማክበር የማይችሉበት ጀርመን ላይ፣ ዩሮፕ ላይ፣ ስዊድን ብርጌድና ሐምዶ የሚባለው ምን አይነት ጫና እያደረገ እንደሆነ ትራክሽን ኤንድ ቪዚቢሊቲ እያገኘ ነው። ይሄ ህዝብ ደግሞ ምርጫ የሌለው ምንም ዴሞክራቲክ እንትን የሌለው አገዛዝ ውስጥ ስለሆነ ያለው ለኢሳያስም ጥሩ ከረንሲ ነው። ለኢሳያስም ዝም ብለህ ተነጋገረን ብትል ማንንም አየውም። እነኚህ ሰዎች ኦሬዲ ቀለበት ተደራርገዋል ብሎ ነው የሚተው። ቡና አብረህ እየጠጣ ስትስቅ ስትጫወት የነበርክ ያንን የሚያክል ጦርነት ውስጥ በግልጽ አብረህ የሰራ የ20 አመት ትልቅ 120 ሺህ እስከ 180 ሺህ እስከ 200 ሺህ የሚሆን ሰው የሞተበትን ጦርነት በፕራይቬት ፕሌን ሄደህ ተነጋግረህ ሪዞልቭ ያደረክ አልጀርስ ላይ ምን ላይ ተዙሮበት ኢንተርናሽናል ኮሚኒቲ ያልፈታውን ሄደህ በአንድ ቡና ሲኒ ቡና ቁጭ ብለህ ፈተህ የመጣ ሰው ከሆንክ ስለ ባህር በር ልንነጋገር ነው ብትል ጆሮም አይሰጥም። ከውስጥ ያለው ቴንሽን ማለት ነው። እሱን የሚደግፈው ከስር ያለው ከሰል እሳቱን የሚያነደው ከሰል ወደ አንተ አይመጣም። ግን ያሉላን ንግግር ታሪካዊውን ምናምን ብለህ የበፊት እነሱን ኢሪቴት የሚያደርጉ ነገሮችን ጨምረህበት ኦፕሽናሊቲውን ስታስቀምጥ አንደኛ ከውስጥ ያለው እንደዚህ አይነት የኛ ህዝብ ደግሞ ጦርነት ይወዳል። ድብድብ ካየ ሁለት ሰው ከተደባደበ 600 ሰው ከቦ 800 ሰው ከቦ ነው የሚሆነውና ኖርማሊ እና ሂዩማን ኔቸርም ነው። የቦክስ እኮ ፊት ለፊት ለመቀመጥ አንድ ቦክሰኛ ሲጫወት በሺዎች ነው የምትከፍለው ሰው ሲጠፋጠፍ ለማየት ማለት ነው። እና መፍሰስ ነገር አለውና ለኤርትራም በጣም ይጠቅማል። ኢንስቴድ ኦፍ ይሄ መንግስት እንደዚህ ከማለት ኢሳያስ ነውችን ነፃነት ያመጣልን ይሄንን ፖርትም ይሄንን ሶቨሬኒቲ የሚያመጣውና እሱ ነው ለፕሮቴክሽኑም the best person ብለው ወደዛ ያዘምለታል። ኦሬዲ ሊገንደስ የነበረው ነገር ወደ ዲሞክራሲ እየጓጓ ያለውና ለሁለቱም ጠቃሚ የሆነ ነገር ነው። ከዚህ በላይ እዚህ ላይ እንኳን ባለ ለነሱ ብዬ ማለት አይ ነው ይገባኛል። አዎ እያወራን ያለነው አገራዊ ጉዳይ ነው። ያው ይሄ እንደውም ምክንያቱም በአመት አንዴ በሁለት አመት አንዴ የሚገኝ ነገር ነው። ስለ ሀገር ተሰብስበን የምናወራበት አጀንዳ ብዙም የለም በኢትዮጵያ ፖለቲካ እንደምታውቀውና ሲገኝ እንግዲህ ያው አሽተን ነው ማውራት ያለብን። ምክንያቱም ከዚህ በኋላ ምናልባት በጋራ ሊያወያየን የሚችል ነገር እስኪገኝ 2-3 አመት ይፈጅብን ይሆን አላውቅም። ስለዚህ ባለው ሁኔታ እያወራን ያለነው በሀገራዊ ጉዳይ ስለሆነ ነው። ኢትዮጵያ ትላንትና ለማየት ሞክሬ ነበረ። ለ95% ኢምፖርት አይተሞቿ በሙሉ በጅቡቲ በኩል ነው የሚያልፉት። ከ1.5 እስከ 2 ቢሊዮን ዶላር በአመት ለጅቡቲ ትከፍላለች። እንደምታውቀው ብቸኛው የበርበራ ወደብ ያው በሶማሌ በኩል ያለው ነው። ከዛ ውጪ የደረቅ ወደብ ነው ያለን። ሶስተኛ አማራጫችን በኤርትራ በኩል ያለው ነው። በኤርትራ በኩል ደግሞ የነበረው ነገር ኢህአዴግ በነበረው ጦርነት ኢሳያስ አፈወርቂ ክቡር ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም የተናገሩት ንግግር አድምጫለሁ። እኛ አንከለከልናቸው። እኛ ካላቸው ጥላቻና ክፋት የተነሳ ነው ፊታቸውን ወደ ጅቡቲ ያዞሩት እንጂ በማንኛውም ሰዓት በመጡ ሰዓት ወደባችን ክፍት ነው የሚል ንግግር አድምጫለሁ። እዚህ ቀደም ተናገሩት ማለት ነው። ሼር አድርገዋል። ኦኬ። ነገር ግን ብዙ ሰዎች የሚያነሱት ጥያቄ አለ። ቅድሚያ የብልጽግና መንግስት ወይም ደግሞ ሀገሪቱን እያስተዳደሩ ያሉ ሰዎች ቅድሚያ ሊሰጧቸው የሚገቡ ጉዳዮች የሉም ወይ? ለምሳሌ እየተደረጉ ያሉ ጦርነቶች አሉ። ከትላንት ወዲያ እንደዚሁ ዜናዎችን ለማየት ሞክሬያለሁ። ከሐዋሳ አካባቢ ብዙ ሰዎች ይደውሉልኛል። አዲስ አበባ አካባቢ ሰዎች እንደዚህ ያወሩኛል። የፍጥነት መንገድ አለ። ከአዲስ አበባ ወደ ሐዋሳ በፍጥነት መንገድ እንኳን ለመሄድ አዳጋች የሆነበት ሁኔታ ነው ያለው። የታጠቁ ኃይሎች አሉ። በማንኛውም ሰዓት ይተኩሳሉ። ህዝቡ በሰላም ወጥቶ በሰላም ለመግባት ጥያቄ በሆነበት ሁኔታ ላይ ቤዚክ የሚባለው ነገር ምላሽ ሳያገኝ የባህር በር ላይ ሰፊ አጀንዳ ሰጥቶ የመወያ አጀንዳ ማድረግ ምናልባት ከፈረሱ ጋሪው ማስቀደም አይሆንም የሚሉ ሰዎች አሉ። ምንድነው የምትለው አንተ? እነኚህ ሳይመልቲኒየስሊ እንዳልኩ የሚደጋገፉ ናቸው። ከዛም ባለፈ ደግሞ ሳይመልቲኒየስሊ ሊደረጉ የሚገቡም ነገሮች ናቸው የሚደጋገፉ ከሆነ ባይ ዘ ዌይ እንደው ኔጌቲቭ የሞስት ኔጌቲቭ የሆነውን ነገር እንኳን እናስብ። ወደ ግጭት እንኳን ቢኬድ
እንደዚህ አይነት ነገር ዳይሬክት ኢንቬዥን የሚደረግበትም አይደለም። በቀጥታም የምታደርገው ነገር አይደለም። ቢደረግ እንኳን የሚደረገው the next worst thing እንደው አለስማም እውነትም ባይስማሙና እውነትም የማይፈላል መግባባት ቢያቀታቸው ሊሆን የሚችለው ፕሮክሲ ዋሩን ሪዚዩም ማድረግ ነው። ሚኒንግ በአፋር በኩል ያለውን ነገር የማጠናከር የነዛን ሁለት ህዝቦች ትስስር ማጠናከርና የታጠቁ ኃይሎችን በዛ በኩል ኢንተርመርጅ በሆነ ደረጃ ያን ሬዚስተንስ ቢኮዝ እነኛ ህዝቦች የተጠቃሚነት ጥያቄ ብዙ ነገር አላቸው በኤሪትራ ስትራክቸር ውስጥና ያንን ሪኢግናይት የማድረግና በፕሮክሲ ወር መጠቀም ነው። ኢሳያስም በፋኖ በኩል ያለውን ነገር ፍሌም ማድረግ ነው። ሞር ትሬን ማድረግ እንደዛ ስራ መስራት ማለት ነው እንጂ ዳይሬክት ኢንቬዥን ሊኖርም አይችልም። ኖርማሊም እሱ አይደለም ይሆንም። ይሄ እንግዲህ የመጨረሻው ወርስት ሲናሪዮ ነው። the best scenario is ቅድም የተነጋገረው እነኚህ ሰዎች ተነጋግረው ኦሬዲ ለፐብሊኩ ዳይጀስት እንዲያደርጉ ሻክ ኢፌክቱ እንዲወጣለት እየሰጡት ያሉት ነገር ነው ብዬ ነው ማስበው እኔ ማደላበት። so either way advantages ነው። የጦር መሳሪያ ለማስገባት በጅቡቲ በኩል የምታረክ ከሆነ የዩሮፒያን ብሌሲንግ መኖር አለበት because ጅቡቲ for all intents and purposes ፈረንሳይ ናት። ናሽናል ባንኳ ራሱ ፈረንሳይን ባንክ ነው የምትጠቀመው፣ በፍራንክ ነው የምትጠቀመው እና ከዩሮፕ ጋር ያላት ታይ ከአሜሪካ ጋር ያላት ታይ it's not like ዝም ብሎ ይሄ ዲፕሎማሲያዊ የሚባል አይደለም። የባለቤትና የንብረት አይነት ትስስር ነው ያላት በእውነታው የተሸጠ ስለሆነ ማለት ነው። ሶ በዛ ደረጃ ትስስር ያለው አካባቢ ላይ የምታስገባውና የምታስወጣው ነገር ሙሉ ነፃነት ፍሪ ፖርት ነው ማለት አይቻልም። ተከራይነ ከአውሮፓውያንና ከአሜሪካውያን ነው የምትከራየውና አሁን ባለው ሙቭ ሌሎቹ ፖርቶች ደግሞ ይርቃሉ። ዝም ብለህ ኦሬዲ መንገድ ባይዘው ከኤርትራ በኩል ያለው መንገድ ተሰርቷል። ከፖርቱ ከአሰብ ፖርት ጀምሮ ያለው መንገድ ባለፈው አይ ቲንክ 5 ወር እንደዚህ በፊት ነው ተሰርቶ ያለቀው። ከኤርትራ በኩል ያለው ከኢትዮጵያ በኩል ያለው መንገድ ነው ተሰርቶ ያላለቀው መንገድ ነው። ሶ እነኚህ ነገሮች የሚያሳዩ ነገር አለ። ሶ ይሄ ገንዘቡ ቢመጣ ቀደም እንዳልኩ ውስጥ ያሉትን ችግሮች ከስራ አጥነት የተነሳ ዛሬ ወታደር ለመመልመል በጣም ርካሽ ነው ኢትዮጵያ ውስጥ። ባይዘይ ሁሉ ሰው በማኒፌስቶ የሌለው ነው አንዳንዱ ትግል እንደምናውቀው ኢቭን ላላቸው ራሱ በማኒፌስቶ አምኖ ይሄ ጉዳይ ተመልክቶኛል ብሎ በፖለቲካ በስሎ አይደለም ወደ ጦርነት የሚገባው። ትምህርትም ያልሆነለት ንግድም የሌለው ኢኮኖሚካሊ በጣም ሎ የሆነ ጆይን የሚያደርግ በጣም ብዙ ሰው አለ በማይዋሽ ሁኔታ በማንኛውም ብሔር በኩል ማለት ነው። ሶ ይሄንን ኢኮኖሚካሊ ለውጥ ለማምጣት የሪክሩት ማሳውን ለመቀነስ የምትፈልግ ከሆነ የምታፈሰውን ዶላር መሰብሰብ ነው ያለው ውስጥ እንድታፈሰው ማለት ነው። and more the more importantly pan africanism እና እንደዚህ አፍሪካን ስትሬንግዝ ቢልድ ለማድረግ የኬንያው ሩቶም እነኚህ ሌሎች ፕሬዝዳንቶች በሚሰሩበት ሰዓት ገንዘብ ወስደ በቢሊዮን የሚቆጠር ገንዘብ ወደ አውሮፓውያን ኪስ ነው ያስገባ ያለው ወደ ፈረንሳይ ናሽናል ባንክ ማለት ነው። so ቢቻል you want to divert it towards south by south and support የሚያደርግ ደቡብ በደቡብ የሚለውን አዲስ እሳቤ ሰፖርት ወደሚያደርጉ ሀገራት ማዞር ትፈልጋለህ። ወደ ኬንያ ያደርጋለሁ ብትል ሩቅ ነው ያኛው ፖርት። ሶ ወደ ሶማሊያና ኬንያ ይርቅብሃል። the best thing is ግን ዝም ብለህ ሽፍት ከማድረግ ፖለቲካውን ሰርተህበት ተጠቅመህበት እነኚህ ቅድም የጠቀስኩልህ ነገሮችና የተወሰኑ ሌሎች ነገሮችንም አስተካክለህበት እግረ መንገዱን በአንድ ድንጋይ ሁለት ወፍ አድርገህ ከዛ መፍትሄ ታመጣለህ ማለት ነውና ጥሩ ጊዜ ነው። ይሄን ይጠቅምሃል ገባ ውስጥ ያለውንም ነገር እንደውም ለመፍትሄ የሚጠቅም ነገር ነው እንጂ ይሄ ያለብህ ያኛው የሚባል አይደለም። የዛኛው መፍትሄ ነው ይሄኛው ራሱ በተወሰነ ደረጃ። ኦኬ ሌላው እኔ እንግዲህ የቀጠናውን ፖለቲካ በቻልኩት መጠን በቅርበት ነው ጊዜ መከታተለው እስከሚገባኝ በፌደራል መንግስቱና በተፈጠረው በብልጽግና እንደዚህ ላስቀምጠው በብልጽግናና በህዋት መካከል የነበረው ዋና ለመግባባት ትግራይን ዘሎ ከኤርትራ ጋር ግንኙነት የመፈጠር ነገር ይታያል። እንደምታውቀው ቲፒኤልኤፍ እና ሻቢያ የራሳቸው ቁርሾ አላቸው። ሐዋሳ ላይ በነበረው ስብሰባ ምናልባት አስታውስ እንደሆነ ፕሬዝዳንት ደብረጽዮን እዛ ለታደሙ ታዳሚያን አብይን የማድነቅ ነገር ሲናገሩ ነበር። በርግጥ እኛ ባለፉት 7 ዓመታት ያላሳካነው ነገር ማሳካት ችለዋል። ኢሱ ቃል በቃል ነው እሳቸው የተናገሩት መነግረ ኢሱ ያለ ይሄደ ሰላም አመጣልና የሚደነቅ ነው ብሎ ታዳሚዎችን አስጨብጭበዋል።
ከዛ በኋላ ግን ሰዎች መላምት ነው የሚያስቀምጡት። የዲፕሎማቲክ ምንጭ ያላችሁ ሰዎች ከነሱ መስማት የምችሉ ደግሞ የሆነውን ነገር ታውቃላችሁ። አላስፈላጊ ግንኙነቶች ነበሩ ይላሉ በህወሓት በኩል ያሉ ሰዎች። ይሄ ትግራይን ቀለበት ውስጥ ካስገቡ በኋላ ትግራይን ሳማክሩ ሁለቱ በአይጥና ድመት የሚታዩ ሁለት ፓርቲዎች ሰላም ሳያወርዱ በድብቅ የመገናኘት ነገር አለ። አንዳንዴ በማታ የሚደረጉ በረራዎች፣ አንዳንዴ በቀን አዲስ አበባ ላይ፣ አስመራ ላይ በሳምንት ሁለቴም ሶስቴም አንዳንዴ እንደዚህ አይነት ስብሰባዎች ነበሩና ይሄ ሴራ ነው ከሚል አንዱ ቁርሾቸው ይሄ ነው። አንዱ ቁርሾቸው አሁንስ ባለው ሁኔታ አንተ በገባህና በደረስክበት ልክ ነው ልትመልስ የምትችለውና በዚህ ጉዳይ ላይ ቀረቤታሞች እንደመሆናቸው ጎረቤታሞች እንደመሆናቸው መጠን ታሪካዊ ባላንጣ እንደመሆናቸው መጠንም የትግራይ ብሔራዊ ክልላዊ መንግስት ምላሻቸው ምን ሊሆን ይችላል ብለህ ታስባለህ? አዎ እንግዲህ እንደ ይሄ ፌደራላዊ ሀገር ነው። ፌደራላዊ ሀገር ነው። ይሄን ፌደራል ዲሞክራሲ ተብሎ የሚነገረው አለ። ሶ ፌደራል ዲሞክራሲ ማለት ሲጀመር ዴሞስክራቶስ ነው አይደለ? የግሪኩ ቃል ዴሞስክራቶስ ማለት to the many power ማለት ነው። ለብዙሃኑ ኃይል so majority rules minority rights የኢትዮጵያ ፌደራላዊ መንግስት የሚያደርገው ዲሲሽን ለማጆሪቲ ኦፍ ኢትዮጵያ ለመላው ኢትዮጵያ ተደርጎ የሚወሰን ውሳኔ። የትግራይ ክልል እንደ አንድ የኢትዮጵያ ክልል ከኢትዮጵያ ጥቅሞች ጋር አብሮ የሚጠቀም ከኢትዮጵያ ጉዳቶች ጋር አብሮ የሚጎዳ ነው። ኤሪትሪያ ጎረቤት ሀገር ከኤሪትሪያ ጋር የሚደረግ ማንኛውም ንግግርም ሆነ ዲልም ሆነ ውይይትም ሆነ ከፌደራል መንግስት ጋር ነው እንጂ የሚደረገው ከአንድ ክልል ጋር ኢንዲፔንደንትሊ አይደረግም። ብዙ ሰዎች ይሄንን ክልል እንደ ራሱን የቻለ መንግስት አድርገው ወደ ጦርነት በተገባ ጊዜ ውሳኔዎችም በዛ ደረጃ እንዲደረጉ ንግግሮችም ልክ እንደ ሶስተኛ ሀገር እንዲደረጉላቸው የሚፈልጉ ሰዎች ማየቱ ብዙ የሚያስገርም አይደለም። መሬት ላይ ያለው እውነታ ግን ፌደራላዊ መንግስት ነው። ከዚህ ፌደራላዊ መንግስት ውስጥ በፓወር ሪፕሬዘንቴሽን በህዝብ ብዛት በማንኛውም ነገር ከ5% ያልበለጠ ሪፕሬዘንቴሽን ያለው ይሄ ክልል ባለው በዛ ድምጽ ሃውስ ኦፍ ፌዴሬሽን ውስጥ የህዝብ ተወካዮች ምክር ቤት ውስጥ የሚፈልገውን ነገር መጠየቅ ይችላል። በቁጥራቸው አነስተኛ ለሆኑ ኔሽኖች because እነኚህ የብዙ ኔሽኖች ህብረት ነው ፌደራሊዝም የሚባሉና በቁጥራቸው አነስተኛ ለሆኑ ኔሽኖች አንቀጽ ምዕራፍ 3 እና ምዕራፍ 4 ህገ መንግስቱ ከለላ ያደርግላቸዋል። ምን ያደረገ ውሳኔዎች በቁጥር የበዙ ዝም ብለው እንዳያደርጉ መብቶቻቸውን በሚመለከት ጉዳይ ላይ ማስቆም እንዲችሉ ሙሉ ድምጽ ካልተገኘ እንዳያልፍ ነገሮች የማድረግ አቅም አለው። በህዝብ ተወካዮች የሚደረጉ ውሳኔዎች ኢኮኖሚን በሚመለከት ኢንቨስትመንትን በሚመለከት ሌሎች እንዲህ አይነት መስተጋብሮችን በሚመለከት ግን ማጆሪቲው ሩል ያደርጋል which is the rest of Ethiopia is 95% of the population overwhelming majority የሚባለውና የኦቨርዌልሚንግ ማጆሪቲውን ካሳመኑ በዛ ደረጃ ሊቀይሩ ይችላሉ። ከዛ ባለፈ ግን ኢትዮጵያ ውስጥ ካለው የዲሞክራሲ ሂደት ባለፈ ራሳቸውን ችለው እኔን ሳታማክር ጎረቤት ሀገር አትሂድ የሚል በድንበር ስለሚዋሰኑ ብቻ ራስን እንደ ተለየ መንግስት አድርጎ ሂደቶችን ማገት አይችሉም። ቅሬታዎች ሊኖሩ ይችላሉ። ቅሬታዎች ይገቡናል ግን ከዛ አልፈ I don't think there is የሆነ established የሆነ ሊጠይቁ የሚችሉት ነገር የለም ብዬ ነው የማስበው። ኦኬ ያው የኦሮሞ ብሔር ተወላጅ ነህ።